ያዝገኛል በጣም አሁን አልፋታል። ኤርፖርት ልንገባ ነው እንግዲህ ግባ ብራዘር። ከብዙሃኑ መካከል ተገኝተናል። ለምንድነው እንደዚህ ጥቁር ማለት ነው? በተፈጥሮም ጥቁር ስለሆንክ ነው። ጥቁርነት እኮ ጥቁር ነው። በቃ አይ ቱርክ ሄጄ ላስቀይረው ነው እንግዲህ። ከዚህ ሁሉ መሀል እኮ ስመለከተው እኮ ታውቃለህ ምር ይባላል ብሌን ነው የምትመስለው። ነጭ አይደል ያለች ብሌን ጥቁሯ ማለት ነው። ኤሮፕን የሚሆነው ሰሳት ላይ ነው። ጋይስ እንግዲህ ታይሜ ደርሶ ልገባ ነው። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ምስክሬ ነው። ዱባይ በነበርኩበት ጊዜ ውስጥ ምንም የጎደለኝ ነገር አልነበረም። በጣም ተመችቶኝ ነበር። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተመልሼ መጥቼ እስካገኛችሁ ድረስ ትናፍቁኛላችሁ። ኢትዮጵያውኛ ደግሞ ከእናንተ ጋር ነኝ፣ ግን በአካል ስለተያየን በጣም አዝናለሁ። ማርያምን ከልቤ ነው። ወዳችኋለሁ። ያው እንግዲህ አሁን ዱባይ ውስጥ ዱቄት የሚቀባ የለም። እኔ በሱ ቦታ ተክቼ ይቀባላችኋል። አንሳ እንጂ ፎቶ እንዲህ ተነሳ። ቪዲዮ እኮ ነው ይሄ ቪዲዮ ነው። እንዲህ ባይ ዘ ዌይ ወገን እናንተ ያላወቃችሁት አንድ ነገር አለ። ዛሬ አገር ሰላም አገር ገና እንደገባሁ ስሙን ከነ ስሙ ደበበ ታደሰ የሚባል ልጅ ቀድሞ ገብቷል። ያንተ ልጅ ነው። 2 ዓመት 6 ወር ልጅ ልጁን አምጣ አሉት። መቼ ነው የወለድኩት እንዴ? ባይ ዘ ዌይ ቀጣይ ስትመጣ ልጁን ይዘህ ነው የምትመጣ። ልጅ እንቁላል አይደለ ታቀፍ ያልፈለፈለው ነው። የታባት ያመጣው ምን ተሰማ? አራው እንኳን ወለደ ልጅነት ሰላም አሰዮ ደመኛ ንጉስ ነው። ንግግሩን ለቤተሰቤ አንድ ነገር ይበል። አንድ ሁለቴ ይወጣል። በቃ በጣም ነው የምወዳችሁ። ማርያም ነው ናፍቁኛላችሁ። ጉዳይ መስከረኛችሁ ድረስ ወዳችኋለሁ። ባይ ባይ። ቦቼ ገባ። ካሜራ አይቻልም። እዚህ ጋር ግባ ግን Come here.